በዛሬው ዕለት ኅዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ክብረ በዓል የምናከብረው በብዙ ምክንያቶች ነው። እነዚህ 6 ዋና ዋና ምክንያቶች ምንድናቸው ስንል የመጀመሪያው ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ደግሞ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሶስተኛው ደግሞ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ በአዋጅ የታወጀበት የተነገረበት በመሆኑ ይህንን በማሰብ ይህንን ክብረ በዓል እናከብራለን። አራተኛው ደግሞ የቀደሙ ነቢያት ስለ እመቤታችን ስለ ቅድስት ድንግል ማርያም በተለያየ አምሳል ያዩበትን በማሰብ ነው። ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ ደግሞ በተቋመ ወርቅ ወዘተ ያዩትን በማሰብ ይህንን ክብረ በዓል እናከብራለን። አምስተኛው ደግሞ አብርሃና አጽብሃ በወርቅና በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር ወይም ደግሞ ሲመጣ አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው።